እኔ እዚህ ሀገር ላይ ሀብታም አለ ብዬ ነበር የማስበው። ለካ ከቁርጥ ቤት ማታልፊ አዳሜ፣ ከቁርጥ ቤት አታልፊ። ከባንክ ተበድረሽ መኪና ትገዣለሽ፣ ከተማ ውስጥ ጨረር ስትለቁ ነው የምትውሉት። ምንም እኛ ድሆች ልንሳቀቅ አይገባንም። በቃ ልዩነታችን ምንድን ነው? እነሱ ደፍሮ ከባንክ ይበደራሉ፣ እኛ ድፍረቱ የለን። በቃ እዚህ ሀገር ላይ ሀብታም ማለት ደፍሮ ከባንክ የሚበደር እንቅልፉን እያጣ ነው የሚያድረው ነው የምላችሁ። በቃ ይህንን የመሰለ ጽድት ያለ ባለ 3 መኝታ 290 ካሬ ላይ ያረፈ ጽድት ያለ በቃ ምንም የሚወጣለት ነገር የለም ይዤላችሁ መጣሁ። እዚህ ሀገር ከፍተኛ ሀብታም የሚባለው 20 ሚሊዮን ነው አቅሙ ማለት። በጣም ነው የሚያሳዝነው። አንድ ሰው መንገድ ላይ እንዳያክት፣ ሀብታም ነኝ ብለህ እንዳታክት። ወንድ ከሆንክ በቃ ይህን ቤት ግዛ። ይህንን የመሰለ ጽድት ያለ ባለ 3 መኝታ ሙሉ ለሙሉ የተጠናቀቀ አሚኒቲ የተሟላለት ባካፕ ጀነሬተር፣ የከርሰ ምድር ውሃ፣ ፕሮግራም ማዘጋጀት ከፈለክ የምታዘጋጅበት ስፍራ፣ ጂም፣ ስፓ፣ ከላይ ቴራስ ላይ ፕሌይግራውንድ አለ። ጫካ ፕሮጀክት እያየህ ከተማ መገናኛ ቦሌ 22 እያየህ ምንም እንከን የሚወጣለት ነገር የለም። ዲያስፖራዎችም ግዙ። ያሁን ለመጠግረር እኮ እዚህ ማረፊያ ለማስተካከል ይመስለኛል።